ጥሩ ነገር ለኔ ይሆነኛል ገባ ነግሬያለሁ ማንኛውም ሴት ጥሩ ትዳር ካገኘች እድለኛ ናት በእውነት ጥሩ ትዳር ምንድነው የሚረዳትንና የሚያከብራትን ባል ያገኘች ሴት ናት የሚረዳትን የሚወዳትን የሚያከብራት ወልዳለት ለልጆቿ አባት መሆን የሚችል ባል ካገኘች ሴት በጣም እድለኛ ናት ለኔ ምንም ላይኖረው ይችላል really የእውነት ምርጥ ባል በቃ ምርጥ ባል የሚባሉ አይነት ባሎች አሉ ያገኙትን ነገር የሰሩትን ስራ ይዘው ወደ ቤታቸው የሚሮጡ ወንዶች አሉ አባቶች ለልጆቻቸው የሚያስቡ ልክ እንደ እናት ሼር የሚያደርጉ ሚስቶቻቸውን ለልጆቻቸው የሚጨነቁ ምንም ስራ ሊሰሩ ይችላሉ ቀን ሲሯሯጡ ብለው ማታ ዳቦ ይዘው የሚገቡ ባሎች አሉ እነሱ አሁን ፈጣሪ ይጨምርላቸው እንደዛ ብታገኝ ታገቢያለሽ ያኔ እኮ ከኔ በላይ ደስተኛ ሴት የለም ማለት ነው ገንዘብ ሴቶች ይወዳሉ ለሚሉ ሰዎች ምን እንደምትያቸው ገንዘብ ትዳር አይሆንም በርግጥ ገንዘብ አስፈላጊ ነገር ብዙ ሴቶች አሁን ወጣቶች ይኖረው ይሄ ፍቅር አይደለም ይሄ ፍቅር እኮ አይደለም ይሄ ፍቅር አይደለም ምናልባት ውድ ቤት ሊኖረው ይችላል ውድ መኪና ሊገዛልኝ ይችላል ግን እጭ ደግሞ መጣ ምናምን ሲመጣ ቤት ሲገባ ምን አለ ባይመጣ ዛሬ ደግሞ ፊልድ የለውም እንዴት ላለች በውስጧ ያ ነው ቻት እያደረገች ሌላ የምትወደው ወንድ ጋር አዎ ዛሬ የሚሄድበት ቦታ የለም እንዴ በቃ እሷ ጭንቅላት የተመሰረተው ከውድ ነገር ጋር ነው መኪና ቤት ዛሬ ምንድነው የሚያበላኝ ቤቴ ፍሪጅ ውስጥ ያለው ምንድነው ጭንቅላቷ በዛ ጠባብ ነገር ውስጥ የተመሰረተ ግን ያገኘችውን ነገር በጠረጴዛ ዙሪያ ከባሏ ጋር እየተሳሳቀች እየተጫወተች አስበዋል ያለው ደስታ ራሱ ትንሽ ቤት ውስጥ አይገናኝም ስለዚህ ገንዘብ የሚወዱ ሴቶች እየተፎገሩ ነው ቤዚካሊ ማለት ነው ኦፍ ኮርስ እኔ ባለሀብት ያገቡ ምን ያደርግልኛል እኔ ባለሀብት እኮ ላገባ እችላለሁ ግን ወይ በኔ ከእድሜ የበለጠ ነው ምን ያደርግልኛል ገንዘቡ ነው ስጂ እናቴን እረዳለሁ መኪና ገዛለሁ ለብሳለሁ አጌጣለሁ ኢንስታግራም ላይ ፖስት አለው ለሚያስቡ ሰዎች አሉ ሲሞት እኔ ወርሳው ትላለች እሷ ቀድማ ልትሞት ትችላለች ምን ይታወቃል ሟቹን እኮ ፈጣሪ ነው የሚያቀባው እኔ ገንዘብ እድሜ ሄዷል እኔ ገንዘብ ካለው ምን አገባኝ እኔ አንድ ልጅ ወለድታለሁ ሟቹን እኮ ፈጣሪ ነው የሚያቀባው እሷ ቀድማ ልትሞት ትችላለች ህሊናሽ ደግሞ ይወቅስሻል አንቺ እቃ እኮ ነሽ አንቺ እኮ ልብስ እቃ ለዚህ ድንጋይ ብለሽ ነፍስሽን ትሸጫለሽ የማትወጂው ሰው ጋር አስመሳይ እኮ ነሽ ይልሻል ገብቶሻል ብቻሽን ስትሆኚ ኢንስታግራም ላይ ትፖስት ትችያለሽ አሪፍ ፎቶሾፕ አድርገሽ ምናምን ስትዝናኝ ምናምን ትራቭል ስታደርጊ ግን ማታ ጊዜ ብቻሽን ስትሆኚ የጸጸቱ ናዳ በጣም ከባድ ነው የሰው ልጅ የትኛውም የሰው ልጅ ትክክለኛ ራሱን መኖር አለበት ብዬ ነው የማምነው እኔ አሁን የራሴ ባህሪ አለኝ ከራሴ ባህሪ ውጭ ልውጣ ብል አልችልም እያዛለሁ የራሴ ባህሪ አለ የተፈጠርኩበት ባህሪ ወርቅ ላይ ቢያስተኛኝ አስቀይመዋለሁ ነገር ምክንያቱም በቃ እኔ ደስተኛ በሆነ በኩል ደስተኛ አይደለሁም ልቤ ምን እንደሚፈልግ ልቤ የቱ ጋር እንዳለ ከማን ጋር እንዳለ ምን አይነት ሰው እንደሚፈልግ ልቤ ራሱ ስለሚያውቀው ይሄኛው ሰው ላይ ይቀበለው ይችላል ገንዘብ ደስታን ይገዛል ሲባል ደስታን ገዝቶ መልሳለሁ አቤት አላዋቂነት የአላዋቂነት ጥግ ላይ እኮ ነው ያለ ነው በተለይ ድሃ ሆነሽ አላዋቂ አትሁኚ ድሃ ሆነሽ አላዋቂ ሆነሽ በቃ ጨለማ ውስጥ ነው የምትገቢው በቀምት እንደው ብር ካለሽ የሚያቅሰውም ቀጥረሽ ልትማሪ ትችያለሽ ድሃ ሆነሽ ግን የተሳሳተ እይታ ካለሽ አንቺ በቃ በቁም ሞተሻል በቁም የሞተ ሰው ማን እንደሆነ ልንገርሽ ድሃ ሆኖ ገንዘብ ሳይኖረው አላዋቂ የሆነ ሰው ነው አላም ማለት ነገሮችን ያልተረዳ ወይም ለማወቅ የማይጥር ሰው ከሆነ ይሄ ሰውዬው በታሪክ ገንዘብ የማያገኝም ገንዘብን ቢያገኝ ራሱ ደስተኛ አይሆንም አሁን ብዙ ሰዎች ይናገራሉ ያለው ሰውም ስለ ገንዘብ ጠይቁ እኔ አሁን ያላቸው ሰዎች ጋር ቁጭ ብዬ እወያያለሁ ብር ያለው ሰው ጋር ዝም ብሎ ምናምን ሶሻል ሚዲያ ላይ የሚፎጋገረ ሰው ሳይሆን አክቹዋሊ ብር ያለው ሰው ጋር ቁጭ ብዬ አውራለሁ አንድ ጓደኛ ያለ he's like በጣም ሱፐር ሪች ነው እና እያወራን ቢሊየነር ሞንት ፈለርስ ለምን እፈልጋለሁ አልሆንም በቃ ላይ ምንድነው የሚፈልገው ነው አግብቼ ልጆቹ ልጄ ከሚስቴ ጋር ደስተኛው ነው ቢዝነሴን እየመራው መኖር ነው በቃ አሁን የምፈልገው ነገር አለኝ በቃ የምፈልገው ነገር የሰው ልጅ ፍላጎት ገደብ አልባ ነው ባይዘው ማርስ ላይ ምን ሄድ እያሉ ነው እዛም ቢሄዱ ግን እዚህ ደስታ የሌለውን እዛ ማግኘት አይችሉም ህይወት ግን እንዳልሽው ፍቅር ነው ትንሽ ነገር ውስጥ ማመስገን ነው ካለሽ ማካፈል ነው አሁን አንዳንድ ወንዶች አሉ በራስ መተማመን የሌላቸው ሴቶች አይወዱኝም ብለው የሚያስቡ እንዲወዱኝ ብዙ ብር ይይዙና የሆነች ልጅ ጋር ይሄዳሉ የተወደደው ብሩ እንጂ እነሱ አይደለም ምን ነው የምታያቸው ለእንደዚህ አይነት ወንዶች ብሩ ካለቀ በኋላ የሚፈልገው የለም በቃ እሱ ምክንያቱም አንደኛ የሱ አመለካከትም በገንዘብ ሰውን ገዛለሁ በመጀመሪያ አመለካከት ገንዘብን ለማሳየት ነው ሄደው ገንዘብን በኪሱ ሞልቶ ነው ሄደው አለኝ ለማለት ነው አይደል ገንዘብ የምትፈልግ ሴት ትቀርባለች ምን ችግር አለ ታዲያ ደግሞ ገንዘብ ለመጨረስ ገንዘብ የሚያጨርሰው እኮ ነፍ አለ ከተማ ውስጥ አንተ ገንዘብ ይኖርህ እንጂ ገንዘቡ ሲያልቅ ግን የት እንዳለ ራሱ ማንም አያስታውሰው ስለዚህ አንደኛ በገንዘብ ሰውን ለመግዛት አይሞክሩ
ገንዘብ የሰው ልጅ አይገዛም። ዛሬ ብቻ ካሰቡ ገንዘብ ሊሆንላቸው ይችላል ግን